ጆዬ ተፈታ። እግዚአብሔር ይመስገን። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ጆ ተፈቷል። እንኳን ደስ አላችሁ። በእውነት በጣም ዛሬ በህይወቴ የተደሰትኩበት ቀን ነው በህይወቴ። ሰላም ጤና ይስጥልኝ፣ እንደምናችሁ። ዛሬ እንግዲህ ብዙሃኖቻችን በቲክቶክ የምናውቀው በጣም ብዙ ተወዳጅነት ያለው ጆን ዳንኤል እንግዲህ ከእስር ተፈቷል። በጣም ብዙ ሰዎች ደስ ብሎታል። እንግዲህ ጆን ዳንኤል ብቻ አይደለም ፍቅረኛ ወይ ደግሞ ባለቤቱ በሚል ብንይዛት መልካም ነው። ናዮም እንግዲህ ተለቃለች። ሌሎችም ከነሱ ጋር አብሮ የተጠረጠሩት ተጠርጣሪዎች በአጠቃላይ እንግዲህ ዛሬ በአመት ከምናምን እንግዲህ እስር በኋላ በሰላም ዛሬ ወደ የቤታቸው ገብተዋል ማለት ነው። እንኳን ደስ ያላችሁ። ትላንትና እንግዲህ ጓደኛው ትንሽ ፍንጭ ነገር ሰጥቶ ነበረ። በእርግጠኛነት ጠብቀው ነበረ። እንግዲህ ጆን ዳንኤል ብዙሃኖቻችን እናውቀዋለን። አሸንዳ ሊከበር እንግዲህ የዛሬ አመት ከምናምን አሸንዳ ሊከበር እንግዲህ መቀሌ በሚሄዱበት ሰዓት እንግዲህ በኢትዮጵያ ኤርላይንስ ጋር የተፈጠረ ግጭት ነበረ። እንግዲህ አየሩ ጥሩ ስላልነበረ ፍላይት ተደጋጋሚ ዘግይቶ ስለነበረ እዛ በተፈጠረ ክርክር እንግዲህ ሽብርተኛ በመባል እንግዲህ ጆን ዳንኤል አመት ከ6 ወር ምናምን ታስሮ እንግዲህ ዛሬ ወደ ቤቱ ገብቷል ማለት ነው። እንግዲህ ጆን ዳንኤል በጣም ሰበር ደስ የሚል ነገሮች ነው ዛሬ የሚቀበለው። ናየው እንግዲህ ባለቤቱ ወይ ደግሞ ፍቅረኛው የልጅ አባት አድርገዋለች። ያው እንግዲህ እስር ቤት እንዳለች ነፍሰ ጡር እንደነበረች ብዙሃኖቻችን እናውቃለን። የእሱም እንደሆነ እንግዲህ በእርግጥ እውነታው ተነግሯል። ያ ምንድን ነው ዛሬ የልጅ አባትና እናት ስለሆኑ ነው እንግዲህ የፍርድ ችሎታቸው አንድም እንዲቀል የተደረገበት ምክንያት ማለት ነው። እና እንግዲህ አስቀድማ ከወለደች በኋላ ሆስፒታል ለልጇ ሲባል እንግዲህ ተለቃ ነበረ። ድጋሚ ከ15 ቀን በፊት እንግዲህ ወደ እስር ቤት ገብታ ነበር። እንግዲህ ዛሬም አብራቸው ከነ ጆን ዳንኤል ጋር እንግዲህ ወጥታለች። እጅግ በጣም ደስ ይላል። ለጆን ቤተሰቦች፣ ለናዮ ቤተሰቦች እንዲሁም አብራቸው ከነበሩ ተጠርጣሪዎች ከተባሉ እንግዲህ ልጆች ጋር ዛሬ እጅግ በጣም ደስ የሚል ቀን ነው። መታሰር በጣም ብዙ ነገሮችን ያከፋል። ማለትም የሚሰራው ስራ ነበረ። ያን ስራ ድንገታዊ ስር ነበር የተፈጸመበት። ያንን ስራ ተቋርጦበታል። ብዙ ገቢ ምንጭ የነበረው ሶሻል ሚዲያ ላይ እንግዲህ ጆን ዳንኤል በጣም ብዙ ነገር እንደሚሰራ ታውቃላችሁ። ብዙሃኖቹ እንደውም ያመሰግኑታል። ለዛሬ መድረሻችን ጆን ዳንኤል ነው ሲል እንግዲህ ናሆ ፎንቲ እንግዲህ ተናግሯል። ናሆ ፎንቲ በቅርቡ በቲክቶክ አዋርድ ላይ በተሰጠው ሽልማት ላይ በላይቭ ስትሪም እንግዲህ በመጫወት ካገኘው ዋንጫ ወይ ደግሞ ሽልማት ቲክቶክ አዋርድ ሽልማት ላይ ለዚህ ስኬት ያበቃኝ ዋንደኛው ጆን ዳንኤል፣ እስጢፎና ሌሎችም ናቸው። እነዚህ ማለት እንግዲህ እንድንሰራ እንድንበረታ አድርገውናል ሲል ተናግሯል። ጆን ዳንኤል እንደምታውቁት በጣም ብዙ ሰዎችን በጎ አድራጎት ያደርጋል። ከዛም ደግሞ ወደ ቲክቶክ እያመጣ እንግዲህ ላይቭ ስትሪም እንዲሰሩ እንዲበረቱ ታዋቂ እንዲሆኑ እንግዲህ ብዙ ጥረቶችን ያደርጋል። በነገራችን ላይ ጆን ዳንኤል እንግዲህ በጣም ብዙ ሰዎችን እንደታዘበ እርግጠኛ ነኝ። በዛ ትክክል ደግሞ ብዙ ሰዎችን እንደሚያመሰግን እርግጠኛ ነኝ። በዚህ ሰዓት ነው እንግዲህ ወዳጃቸውን የሚያዩት ብዬ አስባለሁኝ። እንግዲህ ቅድም አንድ ጓደኛቸው ሲናገር ነበረ 90s በጣም በዚህ ሊመሰገኑ ይገባል። ሰለቸኝ ደከመኝ አላለም። በጆን ዳንኤል ጉዳይ ሁሌም ካጠገቤ ነበሩ። ሁሌም ብዙ ነገሮችን ሲሸፍኑ ሲያደርጉልኝ ነበር። አልሰለቻቸውም። በጣም የሚገርሙ ልጆች ናቸው። እንደ ቡድን ብቻ ማየት ሳይሆን የሚሰሩት ስራ ደግሞ በጣም የተለየ ነው። ጆን ዳንኤል ከታሰረ ጀምሮ እስካሁን ድረስ አልተሰለቹም ሲል እንግዲህ ተናግሯል። ብዙሃኖቹ ወዳጅነታቸውን ያራቁ ሰዎችም ይኖራሉ ብዬ አስባለሁ። እንግዲህ ጓደኛው ትላንትና ላይቭ ስትሪም ላይ ሆኖ እንግዲህ ጥሩ ነገር እንዳለ ሲናገር ሰምተን ነበረ። እንግዲህ ናዮ ምን ብላለች መሰላችሁ? እግዚአብሔር ፈቀደ፣ እግዚአብሔር ወደደ፣ እግዚአብሔር አደረገው ብላለች። ይሄን ነገር እንግዲህ ከእግዚአብሔር ፍቃድ ነው የሆነው ትላለች። እስር ቤት ሆና ነው እንግዲህ ነፍሰ ጡር መሆኗን ያወቀችው። ከዛ በኋላ ነው የወለደችውና ይሄ ነገር የተፈጠረው በእኔ ብቻ አይደለም በእግዚአብሔር ፍቃድ ነው። እግዚአብሔር ይሄ ነገር እዩ ተመልከቱ ሲለን ነው ብላለች። እና እስር ቤት ያጋጠሟትን ብዙ ሰዎችን እዛ በጣም ብዙ ጓደኞችን እንዳፈራችና እንዲሁም ጥሩ
ሰው ጋር ያላትን ግንኙነት እንዲበረታ እንዳረገባትም ስትናገር ሰምተናል። እርግጥ ያለች ድርብብ ያለች ናት። እንግዲህ ስትናገርም ብዙሃኖቻችሁ ሰምታችኋት ከሆነ እጅግ በጣም ደስ የሚል ስብዕና ያላት ልጅ ናት። ተደጋጋሚ እንግዲህ እግዚአብሔርን ታመሰግናለች። የሆነ ሁሉ ለበጎ ነው ብላ ትናገራለች። እንግዲህ ልጇንም በእስር ቤት ሆና ነበር እንግዲህ ምጧ መጥተው የወለደችው። ይሄ ሁሉ ነገር እንግዲህ በእግዚአብሔር ፍቃድ ነው የሆነው ትላለች ነው። ይሄ ስለሆነም ደግሞ ተመስገን፣ ዛሬ ሁሉን ነገር እንዳይበት አድርጎኛል፣ እንድማር አድርጎኛል ስትል ትናገራለች። ያው ለሴት ልጅ ብዙ ጊዜ ከባድ ነው እስር ቤት ሆኖ እንግዲህ ነፍሰ ጡር ሆኖ ማለፍ ማለት በጣም ከባድ ነገር ነው። ያንን ጊዜ ማሳለፍ እንደ ሴት የሚያምር ነገር አለ። ያው ደግሞ ምን አለ በእኛ ሀገር ሴት ልጅ ነፍሰ ጡር ስትሆን እንግዲህ ቤቢ ሻወር ተብሎ ፎቶ ምናምን ነገር አለ። ያን ነገሮችን ላላየችም ድንገታዊ እርግዝናዋም ድንገት ነበር እንግዲህ ያወቀችው እስር ቤት ከገባሽ በኋላ። ከዛ በኋላ ነበር ይሄ ነገር የተፈጠረውና ናዩ በጣም ደስ የምትል ልጅ ናት። በተሰጣን ነገር እግዚአብሔርን ያመሰገነች ሰው ናት። ለምን ሆነ ብላ አልጠየቀችም። የሆነው ሁሉ በመልካም ነው፣ እንድናርፈው ያሰበው ነገር ነበር እግዚአብሔር ብላለችና ይሄ የብዙ ሰው ሀሳብ ቢሆን መልካም ነው ብዬ አስባለሁ። ጆን ዳንኤል እንግዲህ አባት አድርገዋለች። ይሄ ነገር ይፋ ይሆናል ብዬ ከዚህ በኋላ አስባለሁ። ክርስትናዋን ከጓደኞቿ ጋር ነው እንግዲህ ያከበረችው። ናዩ ከእስር ከወጣች በኋላ እንደውም በጣም ደስ የሚለው ነገር ብዙ ጓደኞቿን ያየችው እንግዲህ በጣም ጥሩ አቀባበል አድርገውላት ነበር። ላይቭ ስትሪም ስገባ በጣም ብዙሃኖቹ ሰፖርት አድርጓታል። የተለያዩ ማስታወቂያዎች እንድትሰራ ተደርጋለች። ያው ሴት ልጅ ጠንካራ መሆን ስላለባት ጠንካራ እንድትሆን ብዙ ሰዎች ብዙ ነገር አድርገውላታል። እንግዲህ ላይቭ ስትሪም ስገባ ጊፍትም እየሰጡ እንድትበረታም እያደረጉ ጓደኞቿ በጣም የሚገርም ቲም ነው ያላቸው እነ ጆን ዳንኤል ጋር ያሉ ግሩፖች እና ብዙ ነገር አድርገውላታል። ላይቭ ላይ ሆነ አሁን በጣም ደህና በሆነችበት ሳና እንግዲህ ከዛሬ 15 ቀን በፊት እስር ቤት የገባችው አሁንም ድጋሚ ከነ ጆን ዳንኤል ጋር ተለቃለች። የፍርድ ሂደቱ ምንድነው የሚለው እንግዲህ ብዙሃኖቻችሁ እንደሰማችሁት እርግጠኛ ነኝ። ያው ታስሮ የነበሩት እንዳመክሮ ታይቶላቸው ነው እንግዲህ የተለቀቁት። ሁሉም ተለቀዋል። ሁሉም ወደ የቤታቸው እንደገቡ ከታዋቂው ዜና እንግዲህ ብሩክ ኒውስ ተናግሯል ማለት ነው። እንኳን ደስ አላችሁ፣ እንኳን ደስ ያላችሁ ቤተሰቦች፣ ካብሶ እናት፣ አባት፣ እህትክ ቤተሰቦች በአጠቃላይ ቤተሰቡን በሸኛ በማግስቱ ነው ነበር የገባው። ቤተሰቦቹ እንዳለ አሜሪካን ሲሄዱ እንደ ዛሬ ነበር የታሰረው እሱ። ትላንትና ሸኝቷቸው እንደ ዛሬ ነው የታሰረውና ይሄ ይሆናል ብሎ አላሰበም ጆን ዳንኤል። እንግዲህ ሆነ አሸንዳም ላይ ያከብሩ በሄዱበት ሰዓት ነበረ ይሄ ግርግር ተፈጥሮ ደስር የገባው። ሰው ማመን እንደሌለበትም የተረዳ ይመስለኛል። ቀላል አድርጎ ነበር ያሰበው ነገሮችን፣ ግን ካሰበው በላይ ሆኖ ብዙ ችግሮችን ፈጥሮበታል። ሚዲያ ላይ ትልቅ ተጽዕኖ ፈጣሪ እንደሆነ ብዙሃኖቻችሁ ታውቃላችሁ። አሁን እንግዲህ ይመለሳል ብዬ አስባለሁ። ስለ ጆን ዳንኤል ከዚህ በላይ ብናገር ደስ ይለኛል፣ ግን ሁሉም የሆነው በእግዚአብሔር ነውና እንኳን በሰላም ለቤታችሁ አበቃችሁ፣ እንኳን ደስ ያላችሁ። መጨረሻችሁን ደግሞ እግዚአብሔር ያሳምርላችሁ። ለብዙ ሰው ጥያቄ ሆነን መልስ እንደምታዘጋጁ እርግጠኛ ነኝ። እስከ ልጃችሁ እንግዲህ ሚዲያ ላይ ቀርባችሁ ይፋዊ እንደምታደርጉ እርግጠኛ ነኝ። ናዩ እንኳን ደስ ያለሽ፣ እንኳን እመቤቴ ለቤትሽ አበቃችሽ እላለሁኝ። ይሄ ነገር እንግዲህ ያው ነገሮች እንደተቋጩ ስለሚያመለክት ከዚህ በፊት ለመናገርም ትፈራ ነበር ላይቭ ስትሪም ላይ እኔ ያለሁበት ነገር ገና ሕግ እየተመለከተው ስለሆነ ምንም ማለት አልችልም ትል ነበረ። ዛሬ ግን ነገሮች ሁሉ አብቅተዋል። እንኳን ደስ ያለሽ፣ እንኳን ደስ ያላችሁ። እኔ ፍሬቲዩም ነኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁኝ እንውላለሁ። ከልብ አመሰግናለሁ።